ቼክዋን ክቡራትና ክቡራን እንግዶቻችን በድጋሚ እንኳን ለ43ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን በዓል በሰላም አደረሳችሁ እንላለን። ከዚህ ከመድረክ ጀርባ የምታዩቸው ምርጦቹ የኢትዮጵያ የባህል ቡድን ናቸው። ላለፉት 3 ወራት እናንተን ለማስደሰት ተዘጋጅተው እዚህ መጥተዋል። ጭብጨባ ያስፈልጋል። እናመሰግናለን። ከኋላ ያላችሁ ባካችሁ ወደ ሜዳው መግባት ትችላላችሁ፣ ውሃ ብቻ በመያዝ የባህል ቡድኑን ዝግጅቱን የሚጀምረው በመደበኛው በተለመደው የሰላምታችን ይሆናል። በቦሌም በባሌም ከሀገር የወጣችሁ በዲቪ ሎተሪ ስቴት የገባችሁ ወይም ከደረሰው ባሪፍ ተጋብታችሁ ከጆርጂያ አትላንታ ከሀበሾች ቦታ ከዲሲ ሜሪላንድ የአገር ልጅ ሲዋደድ ቴክሳስ ፍሎሪዳ ፍቅር ሲፈነዳ በሁሉም ስቴቶች ስትኖሩ ሰርታችሁ አዎ እወ ቶሌን እጊን ፍጹም ረስታችሁ ያሜን እያላችሁ ከተቀበላችሁኝ እኔ አላውቅበትም ከመያካም ጅርታ በላለ ደንጣ ዌልካምም አልልም እንኳንም በደህና ፈጣሪ ያመጣችሁ። የዛሬን ያርገውና እንዳሉት መምሩ የስልጣኔ ፈርቀዳጆች ኢትዮጵያኖች ነበሩ። ፊተኞቹ ኋላ ኋለኞችም ፊት ሆነና ነገሩ እኛ ከፊት ስንቀድም እነሱ እንዳልቀሩ አኗኗሪ ሆነን መምሬ በቦሌም በባሌም ከሀገር የወጣችሁ ጭብጨባ ያስፈልጋላ። ለባህል ቡድኑ አንድ ጊዜ ሞቅ ያለ ጭብጨባ። የዛሬን ያርገውና እንዳሉት መምሩ የስልጣኔ ፈርቀዳጆች ኢትዮጵያኖች ነበሩ። ፊተኞቹም ኋላ ኋለኞችም ፊት ሆነና ነገሩ እኛ ከፊት ስንቀድም እነሱ እንዳልቀሩ አኗኗሪ ሆነ እነሱ እንዳልቀሩ ግድ የለም እያሉ ተከዙ። መምሪያ ማረሩ። የታሪክ አዋቂው መምሬ እንዳይላሉ የፈረንጅን ብልጠት ሲያስረዱ የማሉ ሰላቶ ሌባ ነው ይሰርቃል ይላሉ። መሬቱን አንስቶ መውሰድ ቢያቅተው የመጠሪያውን ስም ነጥቆ ራሱ አደረገው። ሀገረ ማርያምን ሜሪላንድ ሲለው ሰላ ድንጋይንም ሴንዲያጎ አለው። ደሴን ዲሲ ብሎ እዚህ ሲያመጣው ከቻግኒ ኮርጆ የእሱን ቺካጎ አለው። አንኮበርን ቀርቶ ቫንኮቨር ካናዳ ላስታ ላሊበላን የዛጉዌን ሀገር ላስ ቬጋስ አሰኘው የቁማሩን ምድር። ፈንታ ስንል ሰምቶ እሱም አለ አትላንታ ዲማ ጊዮርጊስ ብንል ተርጉሞ ጆርጂያ ጨርቆስንም ካንሳስ ደንቢያንም ዴንቨር ትንሹን ትልቁን ምንቸት እያሉ አማረሩ። መምሬ እንዳይላሉ ፈረንጅን ለማማት መይሰበብ ያጣሉ። በድጋሚ እንኳን ደህና መጣችሁ ክቡራን እንግዶቻችን። እንኳን ለ43ኛው ዓመት በሰላም አደረሳችሁ።
ይቀጥላል ፕሮግራሙ። እናመሰግናለን። ክቡራትና ክቡራን እንግዶቻችን ላለፉት 3 ወራት ይህንን የመሰለ Fire, so my Johnny, Single my wallet, for a child.
አይዞባይ መጥፋት እንደፈረደብኝ ልነሳ ልሄደው ምን መተኛት አለ የራያ ልጆች ስላለየ 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 ቤትን እንዳልነበረው እንኳን አልነበረ እኔም እየወጣው አለ እንደታቀረ ስሜን በአደባባይ ባንቺ አግኝቼዋለሁ አግኝቼ ባንቺዎች ያኔ አገኘዋለሁ ቤትን እንዳልነበረው እንኳን አልነበረ እኔም እየወጣው አለ እንደታቀረ ስሜን በአደባባይ ባንቺ አግኝቼዋለሁ አግኝቼ ባንቺዎች ያኔ አገኘዋለሁ ትግራይ እንሄዳለን። ትግርኛ በተወዳጁ ድምፃዊ ፍቃዱ ግርማ ፍቄ አራዳ
ፍቃዱ ግርማንና የኢትዮጵያን የባህል ቡድን ከልብ እናመሰግናለን። ክቡራን እንግዶቻችን ይሄ ዝግጅት እንዳበቃ ከዚህ ከስቴጁ ጀርባ በምትመለከቱት ኦምኒ ሆቴል ተወዳጁ ድምፃዊ ከኢትዮጵያ ልጅ ሚካኤል መጥቷል። ካሜራዬን ገብተህ
ድምፃዊ ፍቃዱ ግርማንና የባህል ቡድኑን ከልብ እናመሰግናለን። ክቡራትና ክቡራን እንግዶቻችን በድጋሚ እንኳን ለ43ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ዓመታዊ በዓል አደረሳችሁ እንላለን። በዓሉን በማስመልከት ቶምቦላ ተዘጋጅተዋል። $25 ብቻ የቀሩት ትኬቶች ናቸው። አንደኛ ዕጣ የ2026 ሃይብሪድ ቶዮታ ራቫ4 ነው። ሁለተኛ ዕጣ ኢትዮጵያ ደርሶ መልስ የአየር ትኬት፣ ሶስተኛ ዕጣችን ደግሞ የሚቀጥለው ዓመት ዝግጅታችንን በሰላም ያደርሰንና የአንድ ሳምንት ሆቴልና የአንድ ሳምንት የስቴዲየም የቪአይፒ ፓስ ነው። ከዚህ በማስከተል ደግሞ ተወዳጇ ድምፃዊ ሊና አንተነህ ኦሮምኛና አገርኛ አከታትላ ትጫወትልናለች። አንድ ጊዜ በድጋሚ ሞቅ ያለ ጭብጨባ ለባንዱ እናመሰግናለን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። መልካም የኢትዮጵያ ቀን የሚቻል አይደለም ይሄ ማመን ያቅም እኔ ሰው ወደጄ እንዲሆን አላውቅም። ይሄ ልቤ ንጉስ ግርማው የሚጠራ እጄ ሰጥቻለሁ ከአንተ ጋራ ጄሰንቶ ተማርኬ ሰጠው በፍቅሩ ተሸንፌ ጄሰንቶ ተማርኬ ሰጠው በፍቅሩ ተሸንፌ ያስፈልጋል። እዚህ መድረክ ላይ የምታዩቸው እንቁ ባለሙያዎች ናቸው። ላለፉት 3 ወራት ጊዜያቸውን ወስደው ይህን ዝግጅት እንዲህ ባማረ መልኩ አቅርበዋል። ከዚህ በፊት ምናለ ዳኛው፣ አሁን ደግሞ በዚህ ዓመት ደግሞ አሸናፊ ምትኩ የጥበብ አዋርድ ተሸላሚ ነው። ሁሉም ሽልማቱ ይገባቸዋል። ጭብጨባ ያስፈልጋቸዋል። ክቡራትና ክቡራን እንግዶቻችን ለሁሉም የምስክር ወረቀት ተዘጋጅቷል። ፌዴሬሽኑ በየዓመቱ እንኮራባቸዋለን፣ ባህላቸውን ለማስተዋወቅ እኛን ለማገዝ ቀን ከሌሊት ትልቅ ጥረት አድርገውልናል ብለው በእናንተ በህዝቡ ስም ከፍ ያለ ምስጋናቸውን አቅርበዋል። በህዝብ ግንኙነቱ በአቶ ያሬድ ነጋሽ በኩል የተዘጋጀውን የምስክር ወረቀት ፋንትሽ ተቀብላ ለሁሉም ታደርስልናለች። እጅግ አድርገን እናመሰግናለን። ፋንትሽንም የባህል ቡድኑንም እጅግ አድርገን እናመሰግናቸዋለን። ኩሩ ኢትዮጵያውያን ናቸው። ባህላችንን በማስተዋወቅ ረገድ ትልቅ አስተዋጽኦ ያደረጉ ናቸው። ጭብጨባ ያንሳቸዋል ከዳር እስከ ዳር። ለዚህ ምርጥ የባህል ቡድን ከልብ እናመሰግናለን።